ጤናስጥልን እንደምናመሽታችኋል ወደ ተመልካቾቻችን የለተረቡ ሚያዝያ 22 2017 ዓ.ም ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ውጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና ምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። ወደ ዜናውን እየመራው ደግሞ እኔ ካሰኝ ይርጋ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን በሶማሊያ ላንድ መኖሪያ ፈቃድ የሌላቸውን ኢትዮጵያውያን ለቃችሁ ውጡ ስትል በጅቡቲ ደግሞ የሚኖሩት መፍትሄ እንዲፈጠርላቸው መጠየቁንና በአዲስ አበባ ከ1800 በላይ አመራሮችና ሰራተኞች መቀጣታቸውን ከንቲባ አዳነች አቤቤ መናገራቸውን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። ወደ ቀዳሚው ዜና አለፍን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በብፁዕ አቡነ ገብርኤልና በፍኖተ ጽድቅ ጠቅላላ ማህበር ላይ ውሳኔ አስተላለፈ። የቤተክርስቲያኑ ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ከቤተክርስቲያኗ የነገረ ማርያም አስተምህሮ ውጪ በፍኖተ ጽድቅ ጠቅላላ ማህበር አዳራሽ የሰጡትን ትምህርትና በማህበሩ ሚዲያ የተላለፈበትን ሁኔታ በተመለከተ ውሳኔ አስተላልፏል። በዚህም መሰረት ፍኖተ ጽድቅ ጠቅላላ ማህበር በተለያዩ ጊዜያት ከቤተክርስቲያኗ አስተምህሮ ውጪ በሚዲያው ያስተላለፈው የስህተት ትምህርት አባቶች ሊቃውንቱንና መላው የህዝበ ክርስቲያኑን ያሳዘነ በመሆኑ በማህበራት ምዝገባ ክትትልና ቁጥጥር መምሪያ በኩል ጊዜያዊ የእገዳ ደብዳቤ እንዲደርሰው መወሰኑም ተገልጿል። በመምሪያው በኩል አስፈላጊው ጥብቅ ክትትል እንዲደረግና በጉዳዩ ላይ የመጨረሻ ውሳኔ መስጠት ይቻል ዘንድ 5 አባላት ያሉት ኮሚቴ እንዲቋቋም መደረጉም ተጠቅሷል። በዚህም መሰረት ቋሚ ሲኖዶስ ያቋቋማቸው አጣሪ ልዑካን አጠቃላይ የማህበሩን ሁለንተናዊ እንቅስቃሴና በሚዲያው ያስተላለፋቸውን የስህተት ትምህርቶች በተመለከተ ከጠቅላይ ቤተ ክህነት ጽሕፈት ቤትና ከመምሪያው ጋር በመነጋገር በሚገባ ተመርምሮና ተጣርቶ በአጭር ጊዜ ውስጥ ከውሳኔ ሀሳብ ጋር ለቋሚ ሲኖዶስ እንዲያቀርቡ ውሳኔ ተላልፏል። በተጨማሪም ብፁዕ አቡነ ገብርኤል ማርያም ቤዛዊተ ዓለም አትባልም በማለት ከቤተ ክርስቲያኗ የነገረ ማርያም አስተምህሮ ውጪ የሰጡት ሕጸጽ ያለበት ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሀሳብ ጋር ለሲኖዶሱ እንዲቀርብ መታዘዙም ተገልጿል። ብፁዕነታቸውም ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኝ ድረስ በቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በታቅቦ እንዲቆዩ መወሰኑን መግለጫው ጨምሮ ጠቅሷል። በተጨማሪም ብፁዕ አቡነ ፊልጶስና ብፁዕ አቡነ በርናባስ ያስተላለፏቸው የስህተት ትምህርቶች በሌሎችም መምህራን የተላለፉ ነቀፋ ያለባቸው ትምህርቶች ካሉ የሊቃውንት ጉባኤ በሚገባ መርምሮና አጣርቶ ለቋሚ ሲኖዶስ እንዲያቀርብም መመሪያ ተሰጥቷል። እንዲሁም ለፍኖተ ጽድቅ ሚዲያ የአየር ሰዓት የተሰጠበትን ዝርዝር ሁኔታና ከማህበሩ ጋር በተያያዘ አየር ላይ ያዋላቸውን ትምህርቶች የሚያሳይ ሪፖርት እንዲያቀርብ መወሰኑንም ከቤተ ክርስቲያኗ ያገኘነው መረጃ ያመለክታል። ሶማሌላንድ መኖሪያ ፈቃድ የሌላቸውን ኢትዮጵያውያን ለቃችሁ ውጡ ስትል በጅቡቲ የሚኖሩት ደግሞ መፍትሄ እንዲፈጠርላቸው ጠየቁም። የሶማሌላንድ መንግስት ኢትዮጵያንን ጨምሮ ህጋዊ ሰነድ የሌላቸው የውጭ ሀገር ዜጎች ለቀው እንዲወጡ ትዕዛዝ አስተላልፏል። የሶማሌላንድ የሀገር ውስጥና ደህንነት ሚኒስቴር ባወጣው መመሪያ መሰረት ሰነድ የሌላቸው በሙሉ በ3 ቀናት ውስጥ ለቀው መውጣት እንደሚገባቸው አሳስበዋል። ለቀው የማይወጡ ከሆነ አስፈላጊውን እርምጃ እንደሚወስድም ጨምሮ አስጠንቅቋል። በሚኒስትሩ ፊርማ የወጣው ይህ መመሪያ የተለያዩ በሀገሪቱ ውስጥ የሚገኙ ተቋማት ይህንን እንዲያስፈጽሙ ትዕዛዝ የሚሰጥ ነው። በተመሳሳይ የጅቡቲ መንግስት በሀገሩ የሚኖሩ ሰነድ አልባ ኢትዮጵያውያንን በፈቃዳቸው ለቀው እንዲወጡ፣ እንደዛ ካልሆነ ደግሞ የግዳጅ አፈሳ እንደሚጀምር ማሳሰቡን ተከትሎ በርካታ ዜጎች ስጋት ላይ መሆናቸው እየገለጹ ይገኛሉ። ይህንን በተመለከተ አስተያየታቸውን የሰጡ የጅቡቲ ነዋሪ የሆኑት አቶ ኑሩ አስፋው መንግስት የዜጎችን ስቃይ ለመቀነስ በዲፕሎማሲያዊ አካሄድ ጣልቃ እንዲገባ ጠይቀዋል። እሳቸው በጅቡቲ በህጋዊ መንገድ እየኖሩ መሆናቸውን የጠቀሱት አስተያየት ሰጪው ነገር ግን ህጋዊ ሰነድ የሌላቸው ዜጎች በርካቶች እንደሆኑም ተናግረዋል። ከዚህ ውስጥ 30ና 40 ዓመታት የኖረ ትላልቅ የንግድ ድርጅቶችን የከፈቱ ሀብትና ንብረት ያፈሩ አግብተው የወለዱ ኢትዮጵያውያን መኖራቸውንም ጠቁመዋል። በአሁኑ ጊዜ ህዝቡ በከፍተኛ ግራ መጋባት ውስጥ ነው ያለው። በ3 ቀናት ውስጥ የሚይዘው የሚጨብጠው ነገር የለም ሲሉም በጅቡቲ ስላሉ ኢትዮጵያውያን አስተያየታቸውን ሰጥተዋል። ከጅቡቲ ለመውጣት መመዝገብ የጀመሩ በመኪና መውጣት የጀመሩም አሉ ያሉት አቶ ኑሩ አብዛኛው ምንም አይነት እንቅስቃሴ እያደረገ አይደለም ሲሉም መናገራቸውን ቲክቫህ ዘግቧል። አስተያየት ሰጪው አክለውም ዜጎች ንብረታቸውን ሸጠው በራሱ ተመዝግበው ተረጋግተው የሚወጣበት እድል እንደሚመቻችም መጠየቃቸውን ዘገባው ጨምሮ ጠቅሷል። በአዲስ አበባ ከ1800 በላይ አመራሮች እና ሰራተኞች መቀጣታቸውን ከንቲባ አዳነች አቤቤ ተናገሩ። የአዲስ አበባ ከተማ ምክር ቤት 4ኛ ዓመት የሥራ ዘመን 3ኛ መደበኛ ስብሰባውን ያካሄደ ሲሆን የከተማዋ ከንቲባ ወይዘሮ አዳነች አቤቤ
ከምክር ቤቱ አባላት ለተነሱ ጥያቄዎችና አስተያየቶች ምላሽና ማብራሪያ ሰጥተዋል። ከንቲባዋ በማብራሪያቸውም በመዲናዋ በበጀት ዓመቱ 9 ወራት ውስጥ አገልግሎት ሲያዛቡ በነበሩ 1816 አመራሮችና ሰራተኞች ላይ ከተማ አስተዳደሩ የተለያዩ የቅጣት እርምጃዎችን መውሰዱን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገልጸዋል። ከዚህ ውስጥ 90 የሚሆኑ ከወረዳ ጀምሮ እስከ ማዕከል ያሉ ኃላፊዎች ከኃላፊነት እስከ ማንሳት የደረሱ የተለያዩ ቅጣቶች መቀጣታቸውን ተናግረዋል። 1726 ሰራተኞች ደግሞ በገቢዎች፣ በመሬት፣ በአሽከርካሪ፣ በእሳት አደጋ፣ በቄራዎች፣ በፓርኮች ኮርፖሬሽን በመሳሰሉት ድርጅቶች ጉቦ በመቀበል አገልግሎትን ሲያዛቡ እንደነበርም በዚህም እርምጃ መወሰዱን ከንቲባዋ ጨምረው አንስተዋል። ወደ 90 የሚሆኑ ከወረዳ ጀምሮ እስከ ማዕከል ድረስ ያሉ ኃላፊዎችን ቀጥተናል። ከኃላፊነት አንስተናል። የተለያዩ ቅጣቶችን ቀጥተናል። በዚህ 9 ወር ውስጥ ወደ 1726 የሚሆኑ ሰራተኞችን የተለያዩ የቅጣት አይነት ቀጥተናል። አገልግሎትን ሲያዛቡ፣ ጉቦ ሲቀበሉ፣ በተለይ ገቢዎች ላይ መሬት፣ አሽከርካሪ፣ ትራንስፖርት፣ እሳት አደጋ፣ ቄራዎች፣ ፓርኮች ኮርፖሬሽን የመሳሰሉት ድርጅቶች ላይ እርምጃ ተወስዷል ማለት ነው። ትራንስፖርት፣ የከተማ አውቶቡስ ቅድም የጠቀስኳቸው ላይ የአገልጋይነት እሳቤ የተዛባው ዛሬ አይደለም። የሌብነትና የጉቦኝነት ልምምዱም አዲስና በድንገት የመጣ አይደለም፣ ስር የሰደደ ችግር ነው ያሉት ከንቲባዋ በዘርፉ የሚታየውን ስር የሰደደ ችግር እንደ ኮሪደር ልማቱ በአንድ ጊዜ መለወጥ አንችልም ብለዋል። መንግስት ሰራተኛው ህዝብን አክብሮ ሊያገለግል ይገባል፣ ተገልጋዩም ለአመራሮችና ሰራተኞች ጉቦ ከመስጠት ሊታቀብ እንደሚገባም አሳስበዋል። ጉቦ የሚቀበለው የተቸገረ ብቻ አይደለም፣ ያለ አግባብ ለመጠቀም ጉቦ የሚቀበሉም አሉ። ይህንን ጫና የሚቋቋም አመራርና ሰራተኛ ልናበቃ ይገባል ሲሉም ገልጸዋል። አንደኛ የአገልጋይነት እሳቤው የተዛባው ዛሬ አይደለም፣ ድንገት የመጣ አይደለም። የሌብነት ጉቦኝነት ልምምዱ አዲስ አይደለም፣ ስር የሰደደ ነው። ሰው የመንግስት ሰራተኛ ወይም ኃላፊ ሆኖ ከተቀጠረ ፎር ግራንት የማይነካ የማይጠየቅ የሚመስልበት ሁኔታ ነው። በአገራችን ውስጥ ቢሮክራሲው ይሄ ልምምድ የሆነ በትክክል ያለ ማገልገል፣ ቢሮ ገብቶ መውጣት እንደ ሰራተኝነት የሚያስቆጥር ህዝብን አለማክበር ብዙ ለውጥ ልናመጣባቸው የሚገቡ ጉዳዮች ናቸው። ነገር ግን ደግሞ በጣም በፍጥነት ወዲያውኑ እንደ ኮሪደር ልማት አቅደን ለውጥ እናመጣበታለን። የሰው ጭንቅላት ላይ ለውጥ ማምጣት አለበት። ማህበረሰቡ ተገልጋዩ ራሱ ለውጥ ማምጣት አለበት። ጉቦ እየተሸከመ አመራሮቻችንን የሚያበላሽ ሰራተኞቻችንን የሚያበላሽ አለ። ስለተቸገረ ነው እንዳትሉ፣ የተቸገረ ብቻ አይደለም የሚያደርገው አላግባብ ተጠቃሚነትን ጭምር ለማግኘት ሲባል እንደዚህ አይነት ስህተቶች አሉ። ያንን ጫና የሚቋቋም ሰራተኛ አመራር ደግሞ እያባዛን መሄድ አለብን። የተወዳጅ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም እንደቀጠለ ነው። የሕክምና ተቋማት ውስጥ ያለው ለታማሚዎች የሚያስፈልግ የደም አቅርቦት ውስንነት ስጋት መሆኑ መገለጹንና በትግራይ ክልል ያለው የኢኮኖሚ መቀዛቀዝ ወጣቶች እንዲሰደዱ ምክንያት መሆኑ መነገሩን ጨምሮ ሌሎች መረጃዎችን እያስበለጠ ይዟል። ተከታትለን መለስ። በድጋሚ አብራችን ቆዩ። በትግራይ ክልል ያለው የኢኮኖሚ መቀዛቀዝ ወጣቶች እንዲሰደዱ ምክንያት መሆኑ ተገለጸ። በትግራይ ክልል ከግጭቱ በኋላ ይበልጥ የተበራከተው የወጣቶች ስራ አጥነትና ስደት ለመቀነስ በኢኮኖሚ ዙሪያ ሊሰራ እንደሚገባ ተገልጿል። በክልሉ ይጠበቅ የነበረው ኢኮኖሚያዊ መነቃቃት አሁንም አለመታየቱን ተከትሎ በዜጎች ላይ የተራዘመ ችግር መፈጠሩና የወጣቶች ስራ አጥነት የስደት መጠንን ከፍተኛ ደረጃ ላይ ማድረሱ እየተገለጸ ይገኛል። ከጦርነቱ መቆም በኋላ ቃል የተገቡ የዳግም ግንባታዎችና የኢኮኖሚ ማነቃቂያ ስራዎች አለመተግበራቸው ብቻ ሳይሆን የቀጠለው የፖለቲካ ቀውስ ለዚህ ዋነኛ ምክንያት ተደርጎ ይገለጻል። የትግራይ ንግድና ዘርፍ ማህበራት ቦርድ አመራር አባል ዲበኩሉ ዓለም ብርሃነ በትግራይ የተገኘው ሰላም ዘላቂ ለማድረግ በኢኮኖሚ ማነቃቃት ላይ ትኩረት ያስፈልጋል ሲሉ ተናግረዋል። በክልሉ እጅጉን የተቀዛቀዘው የኢኮኖሚ እንቅስቃሴ እንዲያገግም ከሚያስፈልጉ ድጋፎች መካከል የግጭቱ በፊት ብድርና ወለድ መሰረዝ መሆኑን የሚያነሱት በትግራይ ያሉ ባለሀብቶች እንዲሰረዝ ጥያቄ የሚያቀርቡበት ከጦርነቱ በፊት
የወሰዱ ብድርና ወለዱ መጠን መጨመሩን ይገልጻሉ። ከዚህ በተጨማሪ በትግራይ የነዳጅ አቅርቦት መቀነስ ደግሞ ኢኮኖሚያዊ ብቻ ሳይሆን ዘርፈ ብዙ ችግሮች እያስከተለ ስለመሆኑ ተነግሯል። በትግራይ 12.5 ሚሊዮን ናፍታ፣ 2.5 ሚሊዮን ሊትር ቤንዚን በድምሩ 15 ሚሊዮን ሊትር ነዳጅ በየወሩ የሚያስፈልግ ሲሆን ይህ ግን እየቀረበ አለመሆኑን የክልሉ አስተዳደር አካላት እየገለጹ ይገኛሉ። በተለይም ከባለፈው የካቲት ወር ጀምሮ ደግሞ ወደ ትግራይ የሚቀርበው የነዳጅ መጠን እየቀነሰ መጥቶ አሁን ከሚፈለገው ያነሰ 3 ሚሊዮን ሊትር በወር ወደ ትግራይ እየገባ መሆኑን የትግራይ ንግድና ኤክስፖርት ኤጀንሲ ኃላፊ አቶ ገብረ መስቀል ታረቀ እንደነገሩት በመግለጽ ዶቼ ቬለ ዘግቧል። አቶ ገብረ መስቀል አቅርቦቱ እጅጉን በጣም ዝቅ ያለ ነው፣ በዚህ ጉዳይ ከፌዴራል መንግስቱ ጋር ንግግሮች እየተደረገ ነው ብለዋል። ኢትዮጵያ ውስጥ ብቻ የሚገኙት ዋሊያዎች የመጥፋት አደጋ እንደተጋረጠባቸው ተነገረ። ኢትዮጵያ ውስጥ ብቻ እንደሚገኙ የሚነገርላቸው ዋሊያዎች ያሉበት ሁኔታ አሳሳቢ በመሆኑ ትኩረት እንደሚያስፈልጋቸው ተጠቁመዋል። ደባርቅ ዩኒቨርሲቲ ዋሊያን ከማጥፋት እንታደግ በሚል መሪ ሀሳብ ከባለድርሻ አካላት ጋር በደባርቅ ከተማ የምክክር መድረክ አካሂዷል። በዚህ መድረክ ላይ የተገኙት የደባርቅ ዩኒቨርሲቲ ምክትል ፕሬዚደንት ዶክተር ጋሻው ግስሙ ብርቅዬ ዋሊያ ጠፋ ማለት ከፓርኩ ብቻ ሳይሆን የሚጠፋው ከዓለም በመሆኑ ከፍተኛ ትኩረት ሰጥቶ መንከባከብ ያስፈልጋል ብለዋል። ከጥቂት ቀናት በፊት የፓርኩን ህጋዊ ወሰን ጥሶ በመግባት በዋሊያዎች ላይ የደረሰው ጥፋት ሊወገዝ የሚገባ አስነዋሪ ድርጊት ነው ሲሉም አክለዋል። የሰሜን ጎንደር ዞን ምክትል አስተዳዳሪና የንግድና ገበያ ልማት መምሪያ ኃላፊ ቢሻው ካሳ በበኩላቸው በሰበብ አስባቡ ዋሊያዎች እየተገደሉ መሆናቸውን ተናግረው ዋሊያዎችን በሚያጠቁ አካላት ላይ ከሚወሰደው ህጋዊ እርምጃ በተጨማሪ የሃይማኖት አባቶችና የሀገር ሽማግሌዎች ከመምከርና ከማስተማር ባለፈ የጥፋት ድርጊቱን ማውገዝ ይጠበቅባቸዋል ብለዋል። በአሁኑ ወቅት በፓርኩ የሚገኙት ዋሊያዎች ቁጥር 306 ተብሎ ይጠቀስ እንጂ ቁጥሩ ከዚያም ሊወርድ የሚችልበት ሁኔታ እንዳለ መናገራቸውን አሚኮ ዘግቧል። የመድረኩ ተሳታፊዎች ጠባቂዎች ስራቸውን በብቃት የመከወን አቅም ማነስ፣ በበቂ ሁኔታ የግንዛቤ ፈጠራ ስራ ለመሰራትና ለጉዳዩ የተሰጠው ትኩረት አናሳ መሆኑን ፓርኩ እንደጎዳው ተናግረዋል። የሰሜን ተራሮች ብሔራዊ ፓርክ ጽሕፈት ቤት ኃላፊ ማሩ ቢያድግልኝ በፓርኩ በአጠቃላይ ከ86 በላይ የፓርክ ጥበቃዎች አሉ ያሉ ሲሆን ለብዙ ዓመታት ያገለገሉትና እድሜያቸው የገፉትን የፓርኩን ጠባቂዎች ጥቅማቸውን በማስከበር ተተኪ ወጣቶችን ለመቅጠር ጥረት እየተደረገ ነው ብለዋል። በዚህ 10 ወጣቶች በጊዜያዊነት ተቀጥረው እየሰሩ እንደሚገኝ ገልጸዋል። የሕክምና ተቋማት ውስጥ ያለው ለታማሚዎች የሚያስፈልግ የደም አቅርቦት ውስንነት ስጋት መሆኑ ተገለጸ። የኢትዮጵያ ደምና ህብረ ሕዋስ ባንክ የሥራ ኃላፊዎች፣ የክልል ጤና ቢሮዎችና የክልል ደም ባንክ ኃላፊዎች የጋራ ጥምረት ስብሰባ በዛሬው ዕለት በቢሾፍቱ ከተማ ተካሂዷል። መድረኩን በንግግር የከፈቱት የኢትዮጵያ ደምና ህብረ ሕዋስ ባንክ ዋና ዳይሬክተር ዶክተር አሸናፊ ታዘበው የዘንድሮ ዓመት አፈጻጸም ከባለፈው ዓመት 9 ወር አፈጻጸም ጋር ሲነጻጸር በ60 ሺህ ዩኒት ደም ብልጫ እንዳለው ገልጸው ሀገር አቀፍ አፈጻጸሙ 80 በመቶ መሆኑን አንስተዋል። በዚህም 9 ወራት 384700 ዩኒት ደም በሀገር አቀፍ ደረጃ ለማሰባሰብ ታቅዶ 308595 ዩኒት ደም መሰብሰቡን ዶክተር አሸናፊ የገለጹ ሲሆን ይህም የእቅዱን 80.2 መሆኑን ተመላክቷል። በበጀት ዓመቱም ከአምናው ተመሳሳይ ወቅት ጋር ሲነጻጸር በደም አቅርቦቱ ላይ ብልጫ ቢኖረውም የሕክምና ተቋማትን የደም ፍላጎት ከማርካት አንጻር ውስንነቶች መኖራቸው ተገልጿል። በተመሳሳይ በ9 ወሩ ውስጥ 232 የአይን ብሌን ለማሰባሰብ ታቅዶ 303 የአይን ብሌኖችን መሰብሰብ መቻሉ የተገለጸ ሲሆን ከዚህ ውስጥም ጥራታቸው በባለሙያ የተረጋገጡ 229 የአይን ብሌኖች በማዘጋጀት ለተለያዩ የንቅለ ተቋማት እንዲሰራጩ መደረጋቸው ተገልጿል። ዶክተር አሸናፊ አያይዘውን በደም ባንክ በአይን ብሌን ልገሳ ዙሪያ የማህበረሰቡን ግንዛቤ ለማሻሻል በህዝብ ግንኙነትና ኮሙኒኬሽን በኩል እየተሰራ ያለው ስራ ውጤታማ እንደነበር የተነሳ ሲሆን በቀሩት ወራቶችና ዓመትን በቴክኖሎጂ የተደገፈ የአሰራር ስርዓት በመዘርጋት የተሻለ ስራ እንደሚሰራ ተጠቁሟል። በመድረኩም በአጠቃላይ በደም አሰባሰብ ስራ ላይ አሉታዊ ጫና እየፈጠሩ ስለሚገኙ ጉዳዮች፣ በተቋሙ ውስጥ ስላለው የበጀት እጥረት፣ ስላሉ የአሰራር ክፍተቶችን ጨምሮ በአጠቃላይ በደም አቅርቦት ስርዓቱ እስከ ደም መቅዳት እስከ ደም ስርጭት ባሉ አሰራሮች ላይ ዝርዝር ግምገማዎችን በማድረግ የአፈጻጸም አቅጣጫዎች መቀመጣቸውን ከኢትዮጵያ ደምና ቲሹ ባንክ አገልግሎት የማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል።
የኬንያ መንግስት ከሱዳን የቀረበበትን ክስ ውድቅ አደረገ። የኬንያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ የሱዳን መንግስት ለተለያዩ ሀገር ኤምባሲዎች ኬንያ በሱዳን ጉዳይ ጣልቃ እንደገባች አድርጎ ደብዳቤ እየጻፈ መሆኑን እንደደረሰበት ገልጿል። በሱዳን በተካሄደውና 2 ዓመታት ባስቆጠረው የእርስ በርስ ጦርነት በሚሊዮኖች ደግሞ መሰደዳቸውንና የአገሪቱ በርካታ ክፍል ለሰብአዊ እርዳታ እንኳን ምቹ ሊሆን አለመቻሉን የጠቀሰው መግለጫው ለዚህ አሳዛኝና ማለቂያ የሌለው ቀውስ ኬንያን ተጠያቂ ማድረጉ እጅጉ አሳዝኖኛል ብሏል። ኬንያ ይህ ጦርነት እንዲቆምና ሰላም እንዲመጣ ጥረት ስታደርግ መቆየቷን ጠቅሶ የዚህ አካል በሆነ ሁኔታ 2 ዋና ዋና የሚባሉ ተፋላሚ ኃይሎች በናይሮቢ ስብሰባ ማከናወናቸውን አስታውቋል። በእነዚህ ስብሰባዎች የኬንያ መንግስት አቋም ገለልተኛና ዘላቂ ሰላም እንዲመጣ በመፈለግ ላይ ያተኮረ እንደነበር አውስቶም ከእነዚህ ስብሰባዎች በኋላ ተፋላሚዎቹ ትይዩ መንግስት ለማቋቋም መወሰናቸውን አስረድቷል። እነዚህ ስብሰባዎች በናይሮቢ ባይካሄዱ ሌላ የትኛውን ቦታ ሊከናወኑ ይችል እንደነበር የጠቀሰው መግለጫው ይሁንና ተፋላሚዎቹ ላቋቋሙት ትይዩ መንግስት ኬንያ እውቅና ለመስጠቷን አንስቷል። የሱዳን መንግስት ተቃውሞ እያሰማ ያለው እነዚህ ስብሰባዎች በናይሮቢ በመከናወናቸው ብቻ መሆኑን የጠቀሰው መግለጫው ዓለም አቀፉ ማህበረሰብ በሱዳን ውስጣዊ ጉዳይ ጣልቃ ለመግባቱን እንዲያውቅለትም ጥሪ አቅርቧል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎችን ሀናፍሳ ይዛለች። ተከታትለን መለስ። በድጋሜ አብራችሁን ቆዩ። ኢትዮጵያ በ2017 በጀት ዓመት 9 ወራት በታሪኳ ከፍተኛ የተባለውን ከ5.3 ቢሊዮን የአሜሪካን ዶላር በላይ ከውጭ ንግድ ማግኘቷ ተነገረ። ኢትዮጵያ በውጭ ንግድ ታሪኳ ከፍተኛ የሆነ ገቢ ማግኘቷን በቢሾፍቱ በተካሄደው የንግድና ቀጠናዊ ትስስር ዘርፍ የ9 ወራት የዕቅድ አፈጻጸም ግምገማ ላይ ሚኒስትሩ ካሳሁን ጎፌ ተናግረዋል። በ2016 ሙሉ የበጀት ዓመት ኢትዮጵያ ከውጭ ንግድ ያገኘችው 3.8 ቢሊዮን የአሜሪካን ዶላር የነበረ ሲሆን በቀዳሚው የ2015 ሙሉ የበጀት ዓመት ደግሞ 3.7 ቢሊዮን የአሜሪካን ዶላር መገኘቱ ይታወሳል። ኢትዮጵያ ያደረገችው የማክሮ ኢኮኖሚ ማሻሻያ ከውጭ ንግድ የሚገኘው ገቢ በየጊዜው እድገቱ እንዲያሳይ ማገዙ ተደጋግሞ የሚጠቀስ ሲሆን ማሻሻያው የላኪዎችን የረጅም ጊዜ ጥያቄ የመለሰና በዘርፉ ምቹ ሁኔታ የፈጠረ ነው ሲል የንግድና ቀጠናዊ ትስስር ሚኒስቴር ገልጿል። ቀደም ሲል ግን ዘርፉ የምርት ጥራት መጓደል፣ የመዳረሻ ቦታዎች ማነስ፣ እሴት ተጨምሮባቸው የሚላኩ ምርቶች ብዙ አለመሆን፣ የውጭ ምንዛሬ እጥረትና ዓለም አቀፍ ጉዳዮች የዘርፉ ችግሮች ተብለው በተደጋጋሚ ሲጠቀሱ የቆዩ ናቸው። ህገወጥ ንግድና በዘርፉ የተሰማሩ አካላት የስነ ምግባር ጉድለቶችም የዘርፉ ተጨማሪ ምክንያቶች በሚል ይነሳሉ። ቡና፣ የጥራጥሬና የቅባት እህሎች እንዲሁም የቁም እንስሳት ኢትዮጵያ ወደ ውጭ ልካ ገቢ ከምታገኝባቸው መካከል ሲጠቀሱ ወርቅና ጫትም ሌሎቹ ናቸው። በ9 ወሩ የተገኘው ገቢ ኢትዮጵያ ከውጭ ለምትገዛቸው ምርቶች ከምታወጣው ዶላር አንጻር ሲታይ ግን አሁንም አነስተኛ የሚባል ነው። ነዳጅ፣ የአፈር ማዳበሪያና የተለያዩ ምርቶች ከውጭ ለማስገባት በየዓመቱ በአማካኝ 13 ቢሊዮን ዶላር በላይ እንደምታወጣ መረጃዎቹ ያሳያሉ። ከመጪው ዓመት ጀምሮ የደረጃ ሀና ለግብር ከፋዮች በሙሉ የሂሳብ መዝገብ ካላቀረቡ እንደማይስተናገዱ ተወሰነ። የደረጃ ሀና ለግብር ከፋይ ነጋዴዎች በታክስ አስተዳደር አዋጅ መሰረት የሂሳብ መዝገብ እንዲይዙ በሕግ እንደሚገደዱ የአዲስ አበባ ገቢዎች ቢሮ የኮሚኒኬሽን ዳይሬክተር አቶ ሰውነት አየለ ነገሩኝ ብሎ ሪፖርተር ዘግቧል። በዚህም መሰረት የውጭ ገቢ ሰነዳቸውን በአግባቡ አዘጋጅተው የሚስተናገዱ እንዳሉም ጠቁመዋል። ሆኖም በደረሰኝ ግብይት ካለመፈጸምና በሌሎች ምክንያቶች የሂሳብ መዝገብ ይዞ ለመገኘት ችግር አለ ያሉት አቶ ሰውነት አብዛኞቹ በተለይ የደረጃ ያለ ግብር ከፋዮች በግምት እንዲወሰንላቸው ይፈልጋሉ ብለዋል። በግብር ከፋይ ነጋዴዎች በኩል ህጉን ተረድቶ አለመንቀሳቀስ፣ ህጋዊ ደረሰኝ ለመቁረጥ አለመፈለግ፣ በቢሮ በኩል ደግሞ ህጉን በአግባቡ ለመተግበር ክፍተት መኖሩ ግምት ላይ በተመሰረተ ውሳኔ ሲደረግ ቆይቷል ያሉት ዳይሬክተሩ የሚስተዋለውን ችግር ለመቅረፍ ስራዎች እየተከናወኑ ነው ብለዋል። በዚህ መሰረት ከሚቀጥለው በጀት ዓመት ማለትም ከሐምሌ 1 ቀን 2017 ዓ.ም ጀምሮ የሂሳብ መዝገብ ይዘው የማይገኙ ነጋዴዎች እንደማይስተናገዱ አስረድተዋል። በዚህ መሰረት ነጋዴዎች አሰራሩን አውቀው ከወዲሁ የሂሳብ ሰነዳቸውን በመያዝ ገቢና ወጫቸውን በአግባቡ ማወቅ እንዳለባቸው አሳስበዋል። ይህም ያለ አግባብ ግብር እንድንከፍል ተደርገናል የሚሉ ቅሬታዎችን ለማየት እንደሚያስችል ገልጸዋል። ቢሮም ግምቱን መሰረት ያደረገ ዘመናዊ የገቢ አሰባሰብ ስርዓት እንዲዘረጋ የሚያስችለው በመሆኑ ከተማዋ ከገቢ ማመንጨት ያለባትን እንድታገኝ ያስችላታል ብለዋል። በሌላ በኩል በ2017
በ2017 በጀት ዓመት 9 ወራት ውስጥ በተለያዩ የገቢ አሰባሰብ ጥፋቶች ምክንያት በ12203 ግብር ከፋዮች ላይ የተለያዩ አስተዳደራዊ እርምጃዎች መወሰዳቸውን አስታውቀዋል። ከነዚህ ውስጥ ደረሰኝ ከየት እንዳመጡ የማይታወቁና ሲቆርጡ የተገኙ 415 ግብር ከፋዮች በሕግ ተጠያቂ መሆናቸውን ተናግረዋል። በሎጂስቲክስ ዘርፍ የሰለጠነ ባለሙያ እጥረት ለዘርፉ እድገት ፈተና ሆኗል ተባለ። በሎጂስቲክስ ዘርፍ የሰለጠነ ባለሙያ እጥረት ለዘርፉ እድገት ፈተና እየሆነ መምጣቱን የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። ከሎጂስቲክስ ዘርፍ አገልግሎት ሰጪ ተቋማት ጋር የምክክርና የልምድ ልውውጥ መድረክ በዛሬው ዕለት ተካሂዷል። የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ አቶ ዴንዴ ቦሮ በዚሁ ጊዜ እንደገለጹት የሎጂስቲክስ ዘርፍ በዓለም አቀፍ ደረጃ ተወዳዳሪ እንዳይሆን የሰለጠነ የሰው ኃይል ክፍተት አለ ብለዋል። በሀገሪቱ ባሉ የከፍተኛ ትምህርት ተቋማት በዘርፉ የሚሰጡ ስልጠናዎችም ውስንነት አለባቸው ሲሉ አክለዋል። ሚኒስቴር መስሪያ ቤቱ በዘርፉ ያለውን የባለሙያ እጥረት ለመቅረፍም በዩኒቨርሲቲዎች የሚሰጡ ትምህርቶችን በተግባር የተደገፉ እንዲሆኑና የካሪኩለም ለውጥ እንዲደረግ እየሰራ መሆኑ ተመላክቷል። በኢትዮጵያ ያሉ የሎጂስቲክ አገልግሎት ሰጪዎች በዓለም አቀፍ ተወዳዳሪ የሆኑ ተቋማትን በመገንባት በጎረቤት ሀገራት መስራት እንደሚጠበቅባቸውም አሳስበዋል። በዘርፉ ያሉ ችግሮችን ለመቅረፍም የሎጂስቲክ አገልግሎት ሰጪ ተቋማት ከሚመለከታቸው አካላት ጋር በቅንጅትና በትብብር መስራት እንደሚጠበቅባቸው መናገራቸውን ፕሬስ ዘግቧል። ስትከታተሉት የነበረው የዕለተ ረቡዕ ሚያዝያ 22 2017 ዓ.ም የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ደግሞ ምስጋናችን ከልብ ነው። በያላችሁበት መልካም ምሽት።